ሰላም እንዴት ናችሁ? የቻናላችን ተከታታዮች በሙሉ እንደተለመደው አዳዲስ መረጃ ይዘንላችሁ መጥተናል። ይሄ የምታዩት መኪና ማርሴዲስ የጭነት ሲሆን መነሻውም 428481 ብር ከ27 ሳንቲም ነው። በምታዩት ኮንዲሽን ላይ ይገኛል መኪናው። ለጭነት ለክፍለ ሀገር መኪና እንፈልጋለን እስኪ ተለቅ ያለ መኪና ስትሉኝ የነበራችሁ ይሄ ቆንጆ መኪና ነው ለእናንተ። ስፔር ካላችሁ ስፔርም ያን ያህል አይጠፋም። መኪናው የተወሰነ ስራ አለው። ሙሉ ቪዲዮውን ወደኋላ ወደፊት እያደረጋችሁ ቼክ ማድረግ ትችላላችሁ። እንደምታዩት ታርጋው ኮድ 4 ነው። ታርጋ ይዞራል እንደሚሉት ሰዎች ለምን አይዞርም? ይዞራል። የመንግስት ሆኖ ህጋዊ የሆነ መኪና እኮ ነው። ፋይል ይዞራል፣ አትጨናነቁ። ምንም ለዚህ መጨነቃችሁ ነገር የለም። የተወሰነ ስራ አለው፣ ግን የሆነ ክፍለ ሀገር ስራ ስለሆነ ይሄን ያማጭ ነገር የለውም። ጋቢናውም ውስጡን እንደምታዩት ነው። ያን ያህል የተጎዳ መኪና አይደለም። ሞርፌር የሚባል መኪና ነው። ቀጣይኛ መኪና የሚሆነው ደግሞ ቶዮታ በፋሚሊ ኮንዲሽን የምትገኝ እቺ መኪና በጣም መነሻዋ ኤክስፔንሲቭ ነው። 1,9230 ብር ከ12 ሳንቲም ነው። በጣም ኤክስፔንሲቭ ነው መነሻው። መኪኖቹ መገኛቸው ወደ ሳሪስ አካባቢ ነው። ሙሉ ዝርዝር ስትፈልጉ ያው እንደተለመደው በ0942276440 ደውሉልን። እዚህ ላይ ሁሌ ሪቪው የምንሰጥበት ቻናል ስለሆነ ሰብስክራይብ፣ የደወል ምልክቱን መጫናችሁን እንዳትረሱ አደራ ላለሁኝ። ሁልጊዜም መረጃ እንደርሳችሁ። የምታዩት ይሄ በጣም ጥሩ ኮንዲሽን የሚገኘው አቅም ያላችሁ እንጠቀምበት ለምትሉ ይሄ በጣም ቆንጆ ነው። ኤቭሪቲንግ ነገሩ ጽድት ያለ ነው። 4 ጎማ ቦዲ ንክክ የለውም። በፋብሪካ የተወሰነ ስራ ሊፈልግ ይችላል። ሞር ላይክ ሊጨርት አይደለ የቆመ መኪና ስለሆነ ለሱ የተወሰነ ስራ ሊፈልግ ይችላል እንጂ አዘርዋይስ በጣም ቆንጆ መኪና ነው። ይሄን መሞከር ትችላላችሁ። ቀጣይኛው መኪና ደግሞ ሎንግ ቤዝ ነው የሚሆነው በ1,34621 ብር ከ02 ሳንቲም ነው። እንደምታዩት ነው። ይሄም ብዙ ፓርቶች ሊጎሉት ይችላሉ። ስራ አለው። የጨረታ መኪና ስራ አለው። ይህንን እወቁ። ሁልጊዜም ስራ አለው። ያ መኪና በርካሽም ተገዛ በውድም ተገዛ እጃችሁ ላይ ሲገባ ወጪ እንዳለው ሁሌም ታሳቢ አድርጉ። 4 ጎማ ብዙ ጊዜ አስፈላጊ ነው። መኪና የቆሙ ስለሆኑ ብዙ ስራ አላቸው። እየታቀስ የተባለ ዲናሞ ሞተሪኖ ምኑ ስትሉ ኤክስፔንሲቫችሁ ሊበዛ ይችላል። ያው ላያስወጣም ይችላል። እንደ ቻንስ ነው ብዙ ጊዜ። ስለዚህ ይሄኛው መኪና ቆንጆ ነው። መሞከር የምትፈልጉ ሰዎች ሄራችሁ ቼክ አድርጉት። ጎማ ይፈልጋል። የተወሰነ ስራ አለው። ታፕሴሪ ሁልጊዜም ስራ አላቸው። የጨረታ መኪና ሁልጊዜም ታፕሴሪ ስራ ይፈልጋል። ይሄን አስረግጬ ነው የምነግራችሁ። ይፈልጋል። በቀጣይኛው መኪና ላይ የሚመጣልን ደግሞ ቶዮታ ሃይሉክስ። ይሄ ደግሞ ጸደት ያለ መኪና ነው ጋይስ። ይሄ እንዳያመልጣችሁ፣ ጭራሽ እንዳያመልጣችሁ። ይሄ ነው የምላችሁ። ለምን ካላችሁኝ ደግሞ ውስጡን አይቼው መኪናው ማለት ነው በፋብሪካ የቤም መኪና ነው የሚመስለው ጋይስ። መነሻውም 433,346 ብር ከ55 ሳንቲም ነው። በጣም ቆንጆ ነው ጋይስ። የተወሰነ ስራ ይፈልጋል። የተወሰነ ቦዲ ራሱ ትታችሁት ሌላው ነገር እንትን ብትሉት መጨኛው ይሄ በቃ ማንኛውም መኪና ሊኖረው የሚችል ነገር ነው። አክሲደንት ይሄናን የለውም። ከኋላ ኤቭሪቲንግ ያሟላ ነው። ታርጋ ኮድ 4 ነው። ታርጋ ይዞራል። አትጨናነቁ። ብዙ ጊዜ ነግሯቸው ነው። ታርጋ ይዞራል። ምንም እንዳፈሩ። ስለዚህ ይሄ መኪና ሞክር ትፈልጉ ሰዎች ቆንጆ ነው። ጎማ ይፈልጋል። ኮፈኗ ላይ ትንሽ የተወሰነ ስራ አላት ምናምን የጎደለው ፓርት አለ። ይሄ ደግሞ ቀጣይኛው ደግሞ ይሄ ሚኒባስ ነው። ይሄኛው ሚኒባስ ደግሞ አሪፍ ኮንዲሽን ላይ የሚገኘው የድሮ ኦልድ ሞዴል ነው፣ ግን ለስራ ለትራንስፖርት በቂ ነው። ዛት ዋይ እዚህ ጋር አሁን ብዙ ጊዜ ሪቪው ሰጥላችሁ ሆነም ቀረ የተወሰነች ብር አትርፋችሁ ከማርኬቱ የተሻለ ነገር ለማግኘት መሞከር አለባችሁ። አንዳንዴማ እኩል የሚሆንበት ጊዜ አለ፣ ኦር የሚበልጥበት ጊዜ አለ። ሁልጊዜ አንድ አይነት ዋጋ አይደለም የሚኖረው። ስለዚህ የእያንዳንዱ የመኪና አቋም ስለሚላይ ይሄኛው ደግሞ ቆንጆ ነው። ቦዲ ምንም አይነት በቃ በፋብሪካ ኮንዲሽን የሚገኘው ኖርማሊ የብር አካፋፈቱ ከሌሎች መኪኖች ለየት ያለ ነው። እኔ ራሴ ትንሽ አወዛግቦኝ ነበር ወደፊት እያልኩኝ። ኖርማል እንደ ቤም መኪና ለካ ወደዚህ ነው የሚከፈተው። ውስጡ እንደምታዩት ነው። ወንበሩ የሚጭነው አቅም የተለየ አይደለም። የተወሰነ ለውጥ ይኖራቸዋል ከኖርማሎቹ ጋር። ለምን ኦልድ ሞዴል ነው። ጋቢናውም እንደምታዩት ነው። ረስት ደስት የበላቸው መኪኖች ናቸው። ቀጣይኛው መኪና ደግሞ ቶዮታ እንደምታዩት 27,052 ብር ከ25 ሳንቲም ነው መነሻ ዋጋው። እቺ ደግሞ ትንሽ ኦልድ ሞዴል ነገር ነች፣ ግን ለዩዜስ ጥሩ ነች። አቋሟ ኮንዲሽኗ ምንም አይልም። በቃ ጀስት ለእግር ለመንቀሳቀሻ የምፈልጉ ሰዎች የተወሰነ ቦዲ ስራ ትፈልጋለች። በመነሻ ላይ የሆነ ነገር ጣል አድርጋችሁ ካሸነፋችኋት በቃ የሚገርም ዲል አደረጋችሁ ማለት ነው። እቺ መኪና ሞክር ትፈልጉች እንደተመረው ሳሪስ ነው ያለችው። እቺኛዋ ደግሞ ከፈለጋችሁ መረጃ በ0942276440 ደውሉልን። ሁልጊዜ መረጃ የምሰጥበት ስልክ ይሄ ነው። ይሄ ደግሞ ቻናላችንን ሰብስክራይብ ማድረጋችሁ የደወል ምልክቱን መጫናችሁን እንዳትረሱ። ሁልጊዜም ሪቪው የምናደርግበት ነው። በአካል ሳትሄዱ እናንተኛ ሪቪው እናደርግላችኋለን እየሄድን። ስለዚህ ሰብስክራይብ ማድረጋችሁ እንዳይረሳ። በቀጣኛ ፓርቲ ደግሞ እቺኛዋ መኪና እንደምታዩት መነሻዋም ተመጣጣኝ ነው። ሁላችሁም እየሄዳችሁ ሳሪስ አካባቢ መሞከር ትችላላችሁ። ሰነድ የሚሸጥበት ሙሉ ዝርዝር በ0942276440 ደውላችሁ ኢንፎርሜሽን ማግኘት ትችላላችሁ። ሁልጊዜም በእኛ በአካል እየሄድን ሪቪው እናደርግላችኋለን። ቪዲዮዎችን እየቀረጽን እንለቅላችኋለን። የዚህ መኪና
ኢንጂን 16 ቫልቭ ነው እንዳትረሱ፣ 16 ቫልቭ እንዳይረሳችሁ ብዬ ነው። በቀጣይ ፓርት ላይ ቀሩትን እንለቅላችኋለን። ስላዳመጣችሁን እናመሰግናለን። 0942207640 ደውሉ፣ ኢንፎ ሰጣችኋለን። ለሁላችሁም እናመሰግናለን።